ይህንን ጥያቄ እስከነ ማብራሪያው ለመመለስ እሞክራለሁ። nurse is monitoring a client during a blood product transfusion, which clinical manifestation showed the nurse identifies a potential sign of an acute hemolytic reaction ነው የሚለው። አማራጮቹ ኤ ሎው ባክ ፔን፣ ቢ ሃይፐርቴንሽን፣ ሲ ብራዲካርዲያ፣ ዲ ፖሊዩሪያ ይላል። መልሱ የሚሆነው ሎው ባክ ፔን ነው። ከላይ የጥያቄውን ኮንሴፕት ስናየው ደም እየተሰጠ ያለውን ታካሚ የሚከታተል ነርስ ባለሙያ አለ። ለአኪዩት ሄሞላይቲክ ሪያክሽን ቅድሚያ መስጠት ያለበት ምልክት የትኛው ነው የሚለው ኤል የተቀመጠው የጀርባ የታችኛው ህመም ነው። ይህንን መልስ ያደረግንበት ምክንያት ደም በሚለገስበት ጊዜ ወይም ደግሞ በሚሰጥበት ጊዜ ሰውነታችን ውስጥ ያለው አንቲቦዲ የሚሰጠውን ደም እንደ ባድ ነገር ስለሚቆጥረው የደም ህዋሳቶችን መምታት ይጀምራል። የደም ህዋሳቶችን በሚመታበት ጊዜ ደም ህዋሳቶች ሲሰባበሩ ወደ ኩላሊት ይሄዱና ሬናል ቲዩቡሎችን ኦብስትራክት ማድረግ ወይ ደግሞ መዝጋት ይጀምራሉ። እሱ ደግሞ ታችኛው ሉምባር ሪጅን ብለን የምንጠራው ቨርተብራል ኮሎመን ላይ የህመም ስሜት እንዲኖር ያደርጋል ማለት ነው። ሃይፐርቴንሽን መልስ ያልሆነበት ምክንያት ሄሞላይቲክ ሪያክሽን ካለ ሃይፖቴንሽን ነው የሚከሰተው እንጂ ሃይፐርቴንሽን አይደለም። ብራዲካርዲያም በተመሳሳይ መልስ አይደለም ያልንበት ምክንያት ሄሞላይቲክ ሪያክሽን ሲኖር ታኪካርዲክ ነው የሚሆኑት። ዲ መልስ አይሆንም ያልንበት ምክንያት ፖሊዩሪያ ሳይሆን ኦሊጉሪያ ነው የሚከሰተውና ትክክለኛው መልስ ኤ ሎው ባክ ፔን ይሆናል ማለት ነው።